ትናንት አንተ ገብቶም ይሁን ሳይገባህ ከመደመር መንግስት ጋር ተቃርነህ በቁርሾ ብትቆም ገብቶኛል፣ ትክክለኛ መንገድ አልተከተልኩም፣ ሰላማዊ መንገድ ይበጀኛል ካልክ የመደመር መንግስት እጁን ከፍቶ ይቀበላል። በተግባር የታየ ነው። አንዳንድ ሰዎች ባልተገባ መንገድ ንግግር ቢናገሩ መደመር መንግስት አይቶ ሰምቶ እንዳላየ ያልፋል። ለምን? ሆደ ሰፊነት ለምናስበው የወልግብ መሳካት ፋይዳ ስላለው። ይሄ በፖለቲካ መረጋጋት ውስጥ ያለውን ሚና የመደመር መንግስት በዝርዝር ያስቀምጣል። ራዕይ መጋራት፣ እምነትን ማጽናት፣ የጋራ ራዕይ በትብብር ለሚደረግ ጥረት የልብ ምት ነው ብሎ ያምናል የመደመር መንግስት። የጋራ ራዕይ በትብብር ውስጥ ለሚደረግ ማንኛውም እንቅስቃሴ የልብ ምት ከሆነ ለመተባበር ደግሞ በሆደ ሰፊነት በቻይነት የምናልፋቸው ጉዳዮች አሉ ማለት ነው። እነዚህን እንዳስቻይ ያስቀምጣቸዋል። በተግዳሮት የሚያስቀምጣቸው ደግሞ አንደኛው የሐሳብ አልባ ፖለቲካ ነው። ሐሳብ አልባ ፖለቲካ በብዙ መንገድ ከብልጽግና ግባችን እንድንቀር መደነቃቀፍን የሚፈጠር ነገር ነው። መዳረሻው የኢኮኖሚ ፍላጎት ብቻ ከሆነ፣ የኃይል ፍላጎት ብቻ ከሆነ፣ ያልተገባ ክብር ከሆነ ሐሳብ አልባ ፖለቲካ ነገሰ ማለት ነው። መዳረሻ ግቡ ውጤቱ ሁለንተናዊ ብልጽግና ሲሆን የኢኮኖሚ ፍላጎትን የግል ፍላጎትን መሰረት አያደርግም። በኃይል አያምንም። ያልተገባ ክብር ለማግኘትም ኤክሰሲቭ ክሬዲት ለመውሰድ ጥረት አያደርግም። ለወል ስለሆነ ሚናውን እንደሚወጣ ስራውን እንደሚሰራ አድርጎ ነው የሚያስበው። የሐሳብ አልባ ፖለቲካ አስቻዮች ደግሞ ራሱን ችሎ ይታዩ ይችላሉ። ራሱ ሐሳብ አልባ የሚባል ፖለቲካል ላንድስኬፖች አስቻዮቹ አንደኛ የተዛባና የተራራቀ ትርክት ነው። የፖለቲካ ትርክት በጣም ሲዛባ ዲስኢንፎርም ሲደረግ በእኔና በአንተ መካከል ያለው ሀገራዊ ናሬሽን ሰፊ ልዩነት ያለው ከሆነ አንዱ አስቻይ ነገር ይፈጠራል። ምክንያቱም ምክንያት የለም፣ ኢሞሽን ብቻ ነው የሚሆነው። ሁለተኛ የተበላሸ ፖለቲካ ባህል፣ ለምሳሌ ስልጣን የሚገኘው በኃይል ነው። ምንም ነገር የተጨበጠ ነገር ሳትይዝ እንደዚህ ይሆናል ስትል ምንድነው ሐሳብ ብሎ መጠየቅ ልምምድም ከሌለ ማለት ነው። ስሁት መረጃዎች፣ የመረጃ አጠቃቀም ባልተገባ መንገድ አሉባልታ ውሸት የምናባዛ ከሆነ አስቻይ ሁኔታ ይፈጠራል። አፍቅሮተ ነዋይ፣ ስለ ነዋይ ያለን ግምት፣ ስለ ነዋይ ያለን እሳቤ፣ ነዋይ ለመሰብሰብ የምናደርገው ድካሞች ሁሉ ለሐሳብ አልባ ፖለቲካ አስቻይ ነገሮች ናቸው። አሁን አይተህ ከሆነ ብዙዎቹ የሚጨበጥ ሐሳብ ይዘው ለመንግስታችን ለሀገራችን እንዲህ እናደርጋለን ሲሉ አትሰማም። ያለውን በመስደብና በመውቀስ የሚሻሉ ይመስላቸዋል። ያለውን መስደብ በቂ አይደለም። ያለውን ሰድበህ የተሻለ ሐሳብ ማምጣት ያስፈልጋል።